የሚሊዮኖች ተሳትፎ የሰጠው ብሩህነት ቢኖር ፈታኝ ሁኔታዎችን በትጋት እንድንመረምርና መልክ እንድናስይዝ ዕውቀታችንን ማስፋቱ ነው። ይሄ ምርጫ መጣ፣ አለፈ፣ ሄደ፣ ስልጣን ሽግግር አለ። ዕውቀታዊ አድማሳችንን አስፍቶታል፣ መገለጥ ሰጥቶናል፣ ብሩህነት ሰጥቶናል። ይህ ምርጫ በማህበረሰባችን ውስጥ ጤናማና ሰላማዊ ተፎካካሪ ሀሳቦች ያላቸውን ግዝፈት ያሳየ ነበር። አገርን መለወጥና ማሳደግ የሚቻለው በሐሳብ ልዕልና ብቻ መሆኑን የኢትዮጵያ መንገድ የሚጸናው የፖለቲካ ነፃነቷንና የሀገር ሉዓላዊነቷን ማዕከል ባደረጉ ሀሳቦች ላይ እንደሆነም ተረድተናል። አሸናፊ የሆኑ ሀሳቦችም እነሱ ናቸው። በሌላ በኩል ይህ ሂደት ውል የለሽ፣ ውል አልባ፣ ተንከራታችና ጎታች ሀሳቦችን ለማስተካከል እድልም የቸረ ነው። በአመፅና በነውጥ የታሹ ኋላ ቀር እይታዎችንም የገሰጸ ነበር ለማለት ይቻላል። በሚሊዮኖች የወጡ ህዝብ መልእክት ማረጋገጫው ይሄ ነው።